ሃሌሉያ! ክብር ለኢየሱስ ይሁን። ምስጋና ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይገባዋል ወገኖቼ። ስለዚህ አምልኳችን በምድር የሚቀር ሳይሆን እላይ ካለ አምልኮት ጋር ህብረትና አንድነት ያለው መሆኑን ልንረዳና ልናውቅ ይገባል። ይህንን መጀመሪያ በግላችን መልመድ አለብን። በምትሰሩበትም ቦታ ቢሆን፣ በምትተኙበት መኝታ ቤት ለብቻችሁ ያላችሁ፣ ምናልባት አላውቅም እዛ እንዴት እንደምትኖሩ፣ ነገር ግን ለብቻችሁ ክላስ ካላችሁ እዛ ውስጥ ሆናችሁ በግላችሁ አምላካችሁን እግዚአብሔርን ልታመልኩ ይገባል። ምናልባት ስራ ላይ ደክማችሁ ሊሆን ይችላል፣ አላውቅም ወገኖቼ። እግዚአብሔር ግን በጸጋው ይረዳችኋል። እግዚአብሔር ግን ኃይልና ብርታቱን ይሰጣችኋል። ስጋችሁ ሊደክም ይችላል፣ በመንፈስ ግን ብርቱዎች እንደሆናችሁ ልነግራችሁ እፈልጋለሁ። እግዚአብሔር በመንፈሱ ያበረታችኋል። እናንተ እግዚአብሔርን ልታመልኩ፣ እግዚአብሔርን ልታገለግሉ፣ ለእግዚአብሔር ልታጥኑ የተጠራችሁ የእግዚአብሔር የክብር ዕቃዎች ናችሁ። እግዚአብሔር በእናንተ ሊመለክ፣ እግዚአብሔር በእናንተ አንደበት ምስጋናን አምልኮን ደግሞ ፈልጎ ነው እግዚአብሔር እናንተን የጠራችሁ። ስለዚህ በመሰጠት በቸልተኝነት አይደለም። ዛሬ ቸልተኝነት አለ። እግዚአብሔር ጠርቶኛል ብሎ የሚያገለግል ብዙ ሰው አናይም። የሚያገለግሉት ለቤተ ክርስቲያን መሪዎች፣ ለፓስተሮች ነው የሚመስላቸው። ምን ይሉኛል፣ ሰው ምን ይለኛል እያለ ነው ሰው ቤተ ክርስቲያን የሚመጣው። እግዚአብሔር ጋር መጥቶ ለመዘመር፣ ለማመስገን፣ ለማምለክ አይደለም። አንዳንድ ጊዜ በቤተ ክርስቲያን የሚደረገውን አምልኮ ስንመለከት አምልኮ የሚባለው ዝም ብሎ ሙዚቃ መሳሪያ ብቻ እየጮኸ ሰው ዘሎ የራሱን የጭፈራ ስሜት አርክቶ ነው የሚሄደው። እውነተኛ አምልኮ እንደዚህ አይደለም። በእግዚአብሔር ፍርሃት ውስጥ ሆኖ እውነተኛ አምልኮ ባለበት ቦታ የእግዚአብሔር መንፈስ ይወርዳል። ልዩነቱ ይሄ ነው። ብዙ ሙዚቃ ወይንም ቅላጼ መኖሩ ሳይሆን በዛ ዝማሬ ውስጥ እውነተኛ አምልኮ ከሰማይ ጋር ሲገናኝ የእግዚአብሔር ክብር በጉባኤው ላይ ይሞላል። ሃሌሉያ! ምልክቱ ይሄ ነው፣ ነግራችኋለሁ። ስትዘምሩ አጋንንት ይወድቃል። የእግዚአብሔር ክብር ሲገኝ በጉባኤው ላይ ብዙ በሽተኞች ይፈወሳሉ። ብዙዎች ከታሰሩበት ነገር ነፃ ይወጣሉ። ለምን? የአምልኮ ዋናው ትርጉሙ እግዚአብሔር እናንተ ከምድር ሆናችሁ ስትዘምሩ እግዚአብሔር ደግሞ ከሰማይ መልስ ይሰጣል። እውነተኛ አምልኮ የእግዚአብሔርን ክብር በጉባኤ ላይ ያመጣል። ዝም ብሎ ይሄ አዶ ከብሬ ይመስል ጨፍሮ ዘሎ ምናምን ላበላብ ሆኖ መሄድ አይደለም አምልኮ። እሱ አይደለም። ምልክቱ ይሄ ነው። ይግባችሁ። ከዚህ ጀምሮ እናንተ እየዘመራችሁ ሰዎች ነፃ ከወጡ፣ ሰዎች አጋንንት ከወደቀ የእግዚአብሔር ክብር በጉባኤው ላይ መጥቷል ማለት ነው። ምልክቱ ሙዚቃ ተሳልጦ መዘመሩና ስፒከሩ መጮሁ ሳይሆን መጠባበቅ ያለባችሁ እናንተ የእግዚአብሔር መንፈስ፣ እናንተ በመንፈስ እየዘመራችሁ ከላይ ካለው አምልኮ ጋር ሲገናኝ ሄቨን ደግሞ ከላይ ያለው የእግዚአብሔር መንግስት ደግሞ ምን ያደርጋል? ምላሽ ወደ ታች ይሰጣል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እዚሁ ራዕይ ምዕራፍ 5 ቁጥር 13 ላይ እንዲህ ይላል፣ በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል። አራቱም እንስሶች አሜን አሉ፣ ሽማግሌዎችም ወድቀው ሰገዱ ይላል። ዛሬ ሽማግሌ ወድቆ አይሰግድም። ዛሬ ፓስተር ወድቆ አይሰግድም። ዛሬ አገልጋዮች ወድቀው አይሰግዱም። ዛሬ ሴቶች፣ ወንዶች ወድቀው አይሰግዱም። ዝም ብሎ ብቻ የቁም፣ ዝም ብሎ ብቻ የፕሮቶኮል፣ ዝም ብሎ ብቻ ቆሞ፣ ዝም ብሎ የቸልተኝነት አምልኮ ነው። በኢየሱስ ስም ከእናንተ ላይ ይሄ የተወገደ ይሁን። አምልኳችሁ በስግደት ይሁን። አምልኳችሁ ለእግዚአብሔር በመገዛት ይሁን። አምልኳችሁ በእግዚአብሔር ፊት በመውደቅ ይሁን። ራሳችሁን በማዋረድ ይሁን ወገኖቼ። የዛም ጊዜ በእውነት ከሰማይ መልስ ይመጣል። የእግዚአብሔር ክብር ጉባኤውን ይሞላዋል። ብዙ ሰዎች ደግሞ ይጽናናሉ። ብዙ ሰዎች ደግሞ ከስራት ይፈታሉ። በዚሁ በራዕይ ምዕራፍ 7 ቁጥር 9 እና 10 ላይ ያለውን አነባለሁ። እንደዚህ ይላል፣ ከዚህ በኋላ አየሁ፣ እነሆም አንድ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅ ድምፅ እየጮሁ
በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ ይላል። ሃሌሉያ። መላእክቱም ሁሉ በዙፋንና በሽማግሌዎች በአራቱ እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም ደግሞ ሰገዱ ይላል። ሃሌሉያ። ዛሬ ልባችን ለእግዚአብሔር ይስገድ፣ መንፈሳችን ለእግዚአብሔር ይስገድ፣ ነፍሳችን ለእግዚአብሔር ይስገድ፣ ስጋችን ለእግዚአብሔር ይስገድ ወገኖቼ። ሃሌሉያ። ማንም ሊቆጥራቸው የማይችል ይሄ ይውላችሁ ቤተክርስቲያን የሚባለው በምድር ላይ የምትታየዋ ብቻ ሳትሆን የማትታየው በጌታ በኢየሱስ ክርስቶስ አምነው ወደ ጌታ የተሰበሰቡ ቅዱሳን ሁሉ የዚህ አምልኮ ተካፋዮች ናቸው። ማንም ሊቆጥራቸው በራእይ ነው የሚያዩ ዮሐንስ። አንድ እንኳን ሊቆጥራቸው የማይችል ከህዝብ፣ ከነገድ፣ ከወገን፣ ከቋንቋ ሃሌሉያ። ቤተክርስቲያን የአንድ ዘር አይደለችም። ከዘር፣ ከነገድ፣ ከቋንቋ የተዋጀች የብዙ ቅዱሳን ስብስብ ናት። ሃሌሉያ። እነዚህ ተሰብስበው አንድ ላይ በእግዚአብሔር ፊት አምልኮተ እግዚአብሔር ሲያቀርቡ እግዚአብሔር ደግሞ ክብሩን ሲገልጥ ሃሌሉያ። ኪማዜታ ጁቫ ካቲያኖሳ ኢላቭሬጋ ሻባጋዲያም ኦሊጎስ ሚዳሳታጂያንቶ ጋባሲያ ኢሌራ ማዶሳ ኪያላባ ሃሌሉያ። እንሰግድልሃለን እግዚአብሔር፣ እናመልክሃለን እግዚአብሔር፣ በእውነትና በመንፈስ ሆነን መንፈስ ቅዱስ ሃሌሉያ። ኦግሌራ ማጃታ ሳያራባዲያኖካ ጌታ ስሙ ይባረክ ወገኖቼ። እግዚአብሔር መንፈስ በጣም እየነካኝ ነው ያለው። መንፈስ ቅዱስ ሃሌሉያ። እግዚአብሔር ይንካችሁ ወገኖች። እግዚአብሔር አምልኮ ይግለጥላችሁ ወገኖች። እግዚአብሔር በዚህ መንፈስ ውስጥ ያስገባችሁ፣ ወደዚህ አምልኮ ሰማይ ጋር ግንኙነት ወዳሉ አምልኮ ውስጥ ያስገባችሁ። ከዚህ በኋላ አገልግሎታችሁ የተቀየረ ይሁን። ከዚህ በኋላ ዝማራችሁ የተቀየረ ይሁን። በአዲስ ቅኔ በአዲስ መንፈስ ተቀብታችሁ ትወጣላችሁ። የእግዚአብሔር መንፈስ ይነካችኋል። እውነቱን የገለጠላችሁ በቃሉ የሚገለጥ እግዚአብሔር ኃይል ያገኛችኋል። ሌራ ማጋሴቫዲያ ማሸዴላ ቦራዲያ የዛን ጊዜ ሃሌሉያ ልባችንን ከፍተን በእውነተኛ በመሰጠት ውስጥ ሆነን እግዚአብሔርን ስናመልክ እግዚአብሔር ደግሞ ከሰማይ አሜን ሃሌሉያ ሃሌሉያ። ከዚህ ሆነን እኛ ወገኖቼ በእግዚአብሔር ፊት አምልኮታችን እዛ ይሰማል። እነሱም አሜን ይላሉ። ከምድር ከመጣው ጋር ይቀላቀላል። ክብር ለበጉ ይሁን ስንል እዛም የሚጮሁ ድምፅ ይሄ ነው። ክብር ለበጉ ይላል። ክብር ለአምላካችን ይሁን በዙፋኑ ለተቀመጠው ስንል ለበጉ ማዳን ይሁን ስንል አብሮ ከነሱ ጋር ተቀላቅለው በታላቅ ድምፅ ለእግዚአብሔር ክብር፣ ለእግዚአብሔር መስዋዕት፣ ለእግዚአብሔር ወገኖቼ የእግዚአብሔር የሰው ልብ የእግዚአብሔር መስዋዕት ነው ይላል። ወደ እዚህ ሰው እመለከታለሁ ይላል እግዚአብሔር። ልቡ ወደ ተሰበረ በቃሌ ወደሚንቀጠቀጥ ወደዚህ ሰው ምን እላለሁ እመለከታለሁ። ሃሌሉያ። የተሰበረ ልብ የእግዚአብሔር መስዋዕት ነው ይላል። ስለዚህ ምን ያደርጋል? የዛን ሰዓት ያ የእግዚአብሔር መንፈስ ከእግዚአብሔር መንግስት የመጣ ስለሆነ በኢየሱስ ክርስቶስ ስም ተልኮ የመጣው መንፈስ እኔና እናንተን መንግስተ ሰማይ ከእግዚአብሔር ጋር ሊያገናኘን ነው። መንፈስ ቅዱስ በእኛ ውስጥ የሚኖረው ሃሌሉያ። የመንፈስ ቅዱስ ስራ እዛ ካለው አምልኮ ጋር በመንፈስ መገና አንድ መስመር ውስጥ እንገባለን። ሃሌሉያ ግሎሪ ፋዘር ቴንክ ዩ አባቴ አመሰግናለሁ። ሃሌሉያ። በአዳራሽ ውስጥ ሻራ ከመስታሸር የሚቀር አምልኮና ምስጋና ዝማሬ ሳይሆን ወደ መንግስተ ሰማይ ወደ እግዚአብሔር በመንፈስ ቅዱስ ሰተት ብሎ የሚገባ አምልኮ እንደሆነ እንድታውቁ እወዳለሁ ወገኖቼ። ጌታ ስሙ ይባረክ። ሃሌሉያ ሃሌሉያ። አምልኮ ተራ አይደለም። ዝማሬ ፕሮግራም መሸፈኛ አይደለም። ፕሮግራም መጠበቂያ አይደለም። እግዚአብሔር ይቅር ይበለን። አንዳንድ ቦታ ያለው ሰባኪው እስኪመጣ እስቲ ዘምሩ፣ እስቲ ሰዎች እስኪመጡ ዘምሩ፣ እስቲ ሰው ጉባኤው እስኪሞላ ዘምሩ። በኢየሱስ ክርስቶስ ስም ወጋው። ይሄ ክፉ መንፈስ፣ ይሄ ክፉ መንፈስ ነው። ይሄ እግዚአብሔር መንፈስ አይደለም። አምልኮ በግል ነው ብያለሁ። የሰው ብዛት ስለመጣ አይደለም እግዚአብሔር አምልኮን የሚቀበለው። ምን ዋጋ አለው? ራሱን ያልሰጠ ሰው መጥቶ ስለዘመረ አምልኮቱ ወደዛ አይቀላቀልም። የተሰበረ ልብ ያላቸው ምናልባት 50 ሰው ተሰብስቦ 4 ወይ 5 የተሰበረ ልብ ብቻ ካለ የ4ቱ ብቻ ነው የሚቀርበው እንጂ የሌላው ከዚህ ከአዳራሹ አይሄድም። ለምን ብትሉ
በተሰበረ ልብ ያልቀረበ መስዋዕትና አምልኮ እግዚአብሔር አይቀበልም። ስለዚህ እነኚህ ሰዎች ወድቀው ምን አሉ ይላል? ሰገዱ ይላል። ቁጥር 11 እና 12ን ተመልከቱ። እዛው ራእይ ምዕራፍ 7 ላይ መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብ፣ ምስጋና፣ ውዳሴም፣ ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ ይላል። ሕዝብ አሜን አይልም ሲዘመር፣ በጉባኤ መዝሙሩ ሲዘመር እግዚአብሔር ይክበር ሲባል አሜን አይልም። ሰዎች ማይክ ያዙ እኮ ናቸው አሜን በሉ አጨብጭቡ የሚባለው። እነኚህ ሰዎች ማንም አሜን በሉ ማንም ስገዱ አይላቸው። ለእግዚአብሔር ምን ማድረግ እንዳለባቸው ያውቃሉ። ሃሌሉያ! ስግደት ለእግዚአብሔር ይገባል። እልልታ ለእግዚአብሔር ይገባል። አሜንታ ለእግዚአብሔር ይገባል። ኦ ሃሌሉያ! እልልታ ጭብጨባ ለእግዚአብሔር ይገባል። ማንም በሉ እስኪላችሁ መጠበቅ የለባችሁም። እግዚአብሔር ታላቅ ነው ሲባል አሜን። ኦ ሃሌሉያ! ለእግዚአብሔር ስግደት ይገባል ሲባል መስገድ ነው። ፕሮግራም የሚመራው ወይንም ማይክ የያዘው ሰው ሊያሰግደን ሊያስጨበጭበንና እልል ሊያስብለን አይገባም። እኛ ራሳችን ለእግዚአብሔር በጻድቃን ድንኳን እልልታ አለ ይላል። ሃሌሉያ! ስለዚህ አምልኳችን ከራሳችን የወጣ መሆን አለበት። በፕሮግራም መሪና በዘማሪ የሚቆሰቆስ መሆን የለበትም። ከውስጥ በመንፈስ የሚወጣ ሊሆን ይገባል። በመንፈስ ቅዱስ የሆነ አምልኮ፣ በመንፈስ ቅዱስ የሆነ ዝማሬ ሲሆን የዛን ጊዜ ከዛኛው ከዋናው መንግስት ጋር ከሰማይ ካለው አምልኮ ጋር ሲቀላቀል መንግስት ደግሞ የእግዚአብሔር ዙፋን ደግሞ ክብሩን ወደ ምድር ይልካል በመንፈሱ አማካኝነት። የጌታ ስም የተባረከ ይሁን። ሃሌሉያ! እግዚአብሔር ይባረክ። አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ ይላል። ወገኖቼ በጣም ልንጠነቀቅ ይገባል። ታውቃላችሁ በዝማሬ ውስጥ በሙዚቃ የተቀነባበረ ዝማሬ በሚቀርብበት ሰዓት ሙዚቃ የሰውን ልብ የማነሳሳት የሰውን መንፈስ የማነሳሳት ኃይል አለው። አያችሁ በደንብ የተቃኘና ጥሩ መሳሪያ የሚጫወት ሰውና ጥሩ የሆነ አምልኮተ ዝማሬና ቅኔ የያዘ ሰው ተቀናጅተው ሲዘምሩ ከመንፈስ የሆነ ለእግዚአብሔር ደግሞ መስዋዕት የሚቀርብ ከላይኛው ከመንግስት ሰማይ ካለው ከቅዱሳን ከ24ቱ ሽማግሌዎችና ከአራቱ እንስሶች ጋር ለእግዚአብሔር የሚቀርብ ታላቅ የሆነ አምልኮና መስዋዕት በመሰጠት እንዲሆን ያደርጋል። ታስታውሳላችሁ ዳዊት በገናውን ይዞ ሲደረድርና እግዚአብሔርን ሲያመሰግን ከሳውል ላይ መናፍስት አጋንንቶች ይርቁ ነበር ይላል። በዝማሬ አጋንንት ይመታል። በዝማሬ በሽተኛ ይፈወሳል። በዝማሬ ውስጥ እግዚአብሔር ክብር ይገለጣል ወገኖቼ። ስለዚህ ዝማሬ ተራ ነገር አይደለም። ዝማሬ ዝም ብሎ ነገር አይደለም። በቤተ ክርስቲያን እግዚአብሔር የሚፈልገው እጅግ የተወደደና በእግዚአብሔር ዘንድ እንደ ዕጣን መስዋዕት የሚሸተት አምልኮ ነው።